ሚያዝያ 10 ቀን 2018 ሰላም ጤና ይስጥልን የዶት ፕላስ ቤተሰቦች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ልዑክ ከኢራን ጋር ለሚደረገው ሁለተኛ ዙር ድርድር ወደ ፓኪስታን ማቅናቱን ገልጸዋል። የእኔ ተወካዮች ወደ ኢስላማባድ ፓኪስታን እየሄዱ ነው፣ ነገ ማታ ለድርድር እዚያ ይሆናሉ ብለዋል። በአሁኑ ድርድር አሜሪካ የምታቀርበውን ስምምነት ኢራን የማትቀበል ከሆነ በአገሪቱ የሚገኙ የኃይል ማመንጫዎች እና ድልድዮችን እንደሚመቱ ክስተዋል። እንደ ዋይት ሃውስ መረጃ በቀጣዮቹ ቀናት ይደረጋል ለተባለው ድርድር ምክትል ፕሬዝዳንት ጄዲ ቫንስ የሚመሩት ልዑክ ይገኛል። ኢራን በድርድሩ ላይ እንደምትገኝና ልዑክ እንደምትልክ በይፋ የሰጠችው ማረጋገጫ ባይኖርም የኢራን የዜና ምንጮች ግን የሀገሪቱ ልዑክ ማክሰኞ ዕለት ፓኪስታን እንደሚገባ ለሲኤንኤን ገልጸዋል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።